በእያንዳንዱ ግንኙነት ውስጥ ሰዎች አንተን እንዴት ማስተናገድ እንዳለባቸው በአካል መስተጋብር፣ በአንደበትህ ንግግር፣ በቃላቶችህ ኃይልና በድርጊትህ ግብረ መልስ ታስተምራቸዋለህ። የተከበራችሁ የግዛት የዩቲዩብ ቻናል ቤተሰቦችና እንዲሁም በአጋጣሚ ይህንን ቪዲዮ የከፈታችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን እንዲሁም ያስፈልጋቸዋል ብላችሁ ያሰባችኋቸውን ሰዎች ሼር በማድረግ ቪዲዮውን እስከ መጨረሻ ድረስ እንድታዩት ስንል በአክብሮት እንጋብዛለን። ማወቅ ያለብህን እስካሳወቀህ ድረስ ውድቀት የሚባል ሙከራ የለም። በጊዜያዊ ስሜቶች ላይ ቋሚ ውሳኔዎችን አታድርግ። አንዳንድ ጊዜ ምንም ያህል ከባድ ቢሆንም ሰዎችን እርግፍ አድርጎ መተው፣ ላለማግኘት እርቆ መቅረት አትራፊ፣ አበርካች፣ ፍሬያማ ውሳኔ ሆኖ ታገኘዋለህ። አንዳንድ ሰዎች ጥረታቸውና የሚከፈላቸው ዋጋ እንደ ባዕድ ዝምድና ይራራቃል። የአንድን ሰው ባህሪ ለመረዳት ተግባራቸውን ብቻ ተመልከት፣ ፍላጎታቸውን አጥብቀህ መርምር። ሰዎች ላንተ ያላቸው አመለካከት የራሳቸው ባህሪ ውጤት እንጂ ያንተ የማንነት ልክ አይደለም። ስህተቶችህ ለመሞከር መንታ ምስክርና ማረጋገጫ ናቸው። ደስተኛ ዘላቂ ግንኙነት ለመፍጠር ፍቅር ብቻውን በቂ አይደለም። ግልጽ መሆንና ለመግባባት አለመፍራት በጣም አስፈላጊ ነገሮች ናቸው። ምንም እንኳን አስቸጋሪ ውይይት ቢሆንም በህይወት ውስጥ ለመማር ፈቃደኛ እስከሆንክ ድረስ ትምህርት የማይሰጥ የህይወት ገጠመኝ የለም። ሰው የሚለካው መከራን በሚሸከምበት ትከሻ ጥንካሬ ልክ ነው። በቅፍ ላይ ብታስቀምጣቸው አንተን ከመናቅ ውጪ ሌላ አማራጭ ያለ አይመስላቸውም። እያንዳንዱ ህመም የበለጠ ጠንካራ ያደርግሃል። እያንዳንዱ ክህደት የበለጠ ብልህ፣ እያንዳንዱ ብስጭት የበለጠ አስተዋይና እያንዳንዱ ሙከራ የበለጠ ጥበበኛ ያደርግሃል። ትዳር ስትመሰርት በግንኙነትህ ላይ ያለው መልካም ነገርና በግንኙነትህ ላይ ያለው መጥፎ ነገር ሁለቱም እየጠነከሩ ይሄዳሉ። አንተ ሆን ብለህ ነገሮችን እስካልቀየርካቸው ድረስ የተሻለ ነገር መጠበቅ ዘበት፣ የተሻለ ነገር መጠበቅ ቅዠት ነው። አስቸጋሪ ጊዜዎች ብዙውን ጊዜ በረከት ናቸው። ተራመድና ህይወት ራሷ ታበርታ። ምንም ያህል ብትጎዳ አንገትህን አትድፋ፣ ከነጓዝህ ተጓዝ። አንዳንድ ጊዜ የምትፈልገውን አለማግኘትህ መታደል ነው። ራስህን በወደድክ ቁጥር ሌሎች ያን ያክል አያስፈልጉህም፣ ታስፈልጋቸዋለህ እንጂ። የሌሎችን ሚስጥር በመጠበቅ ረገድ ጎበዝ ስለሆንክ እነሱ ለአንተ ተመሳሳይ ነገር ያደርጋሉ ማለት አይደለም። ብዙ ጊዜ ከሚታይ፣ ከሚዳሰስ፣ ከሚጨበጥ ለውጥ በላይ የራስ ለውጥ ይበልጥ ያስፈልጋል። አሁንም ስህተት ልትሰራ ትችላለህ፣ ደጋግመህ ልትሸነፍ፣ ግን ይህ ድክመት አይደለም። ለትልቁ ህልምህና ለወደፊት ማንነትህ ማዘጋጃ የምትከፍለው ቀብድ እንጂ። ውስጣዊ ሰላም የሚጀምረው ሌላ ሰው ወይም ጠፊ ኃላፊ ቅጽበት ስሜትህን እንዲቆጣጠር ላለመፍቀድ በመረጥክበት ቅጽበት ነው። የሚያስቆጣህ ያሸንፍሃል። ያለ መስዋዕትነት ስኬት የለም። እናም የሰው ዓለማዊ ስኬት በሚከፈለው መስዋዕትነት ማስፈሪያ ልክ ይሆናል። ፍርሃትን ስንተው ወደ ህይወት እንሄዳለን። የሆነ ነገር ከልቡ ማድረግ የሚፈልግ ሰው መንገድ ይፈልጋል። የሆነ ነገር ማድረግ የማይፈልግ ሰው ላለማድረጉ ምክንያት ይፈልጋል። የእነሱን ሞገስ ለማግኘት ምንም ያህል ጥረት ብታደርግ አንዳንድ ሰዎች አይወዱህም። እድሎችን ለመጠበቅ መወሰን አለብህ እና ምንም እንኳን የሚያስፈራና ከምቾት ቀጠና ሊያስወጣ ቢችልም ለህልምህ ካልሰራ በስተቀር ህይወትህ ላይ ምንም አዲስ ነገር ሊኖር አይችልም። ሰዎች በአመለካከታቸው መሰረት ምክር ይሰጡሃል። የአብዛኛዎቻችን ትልቁ አደጋ ዓላማችንን በጣም ከፍ አድርገን አቅደን ሳንደርስ መውደቅ ሳይሆን ዓላማችንን ዝቅ አድርገን ማሳካታችን ነው። መማርና መቀበል ለሚፈልጉት ሁሉ ነጸብራቅ ሁን። ፍቅር ከፈለጋችሁ ፍቅርን ስጡ። እውነትን ከፈለጋችሁ እውነተኞች ሁኑ። ክብርም ከፈለጋችሁ ክብር ስጡ።
ለሰው የሰጡት ለራስ ይመለሳልና። ጥላቻ፣ ቅንነትና ቁጣ ከነገሱበት ፍቅር፣ መልካምነትና እርጋታ ቦታ የላቸውም። ከንፈሮች ከመላቀቃቸው በፊት ቃላትህን ገምግም። አንተ አንድ ብቻ ነህ፣ ራስህን ተንከባከብ። አንድ ሰው እውነትን እየተናገረ እንደሆነ አጽንዖት ከሰጠ፣ እየዋሻ እንደሆነ እርግጠኛ መሆን ትችላለህ። የራስህን ግምት በሌሎች አስተያየት ላይ አትመስርት። ስለ ሕይወት የሆነ ነገር ካልወደድከው ያን ነገር መለወጥ አለብህ። የሕይወትህን ታሪክ ስትጽፍ ማንም ሰው የገዛ በርህን እንዲይዝ አትፍቀድ። በኋላ ላይ መዋሸት ያለብህን ምንም ነገር አታድርግ። ሌሎችን መጥፎ እንደሆኑ ማሳየት የተሻለ ሰው አያደርግህም። ለራስህ ማስቀደም ራስ ወዳድነት አይደለም። ብርሃን ከድምፅ በበለጠ ፍጥነት ይጓዛል። ለዛም ነው እያንዳንዱ ሰዎች ሲናገሩ እስክትሰማ ድረስ ብሩህ ሆነው የሚታዩት።